ዋትስአፕ ጆኒስ ባክ ይላል በጆኒ ቲዩብ። እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም። ሳምንት እንዴት አለፈ? እኔ ጋ ፒሳ ፈታ ብለናል። ዛሬም እንደ ትላንትናው ከዚህ ቀደም እንደነበረው ያባብዱ አጫጭንና አዝናኝ እንዲሁም አስተማሪ በሆኑ ቪዲዮች መተናል። ሰብስክራይብ፣ ሼር፣ ላይክ በማድረግ አብራችሁን እንድትሆኑ ትብብራችሁን እንጠይቃለን። ተረጡትሽን ዞር አድርጊው። ተለቅ ቢል እንደዚህ አጣፋልህና ወደኋላ እንዲሄድ አድርገው ነበር። አንሶ እኮ ነው፣ ወዴትም ልደብቀው አልቻልኩኝም። ብዙ ቆሙ ቀር ሴቶች በስተዋል። ጸባያችሁን አሳምሩ። ፕራውድሊ ቆሙ ለመቅረት ነው ፕላኔ። ኦርቶዶክሶች የቴዲን ዘፈን ጓግቶ እየጠበቁ ነው። እኛ ጴንጤዎች ግን ኢየሱስን በጉጉት እየጠበቅን ነው። ምን ትያለሽ? መጥፎ ነገር ለማስወራት እኔን አታስቸኩለኝ። እኛም ከምንም ነገር በላይ የምንጠብቀው ሙሽራውን ክርስቶስን ነው እንጂ ሌላ አይደለም። አሁን ብናገር እዚህ ማኖር ልታስነካ ነው። ይሄድ ክባክ የመራጣ ልጅ ሽንት ቤት ደግሞ በሁለቱም እያቀያየርኩ መሽናት እችላለሁ። ትዳር አጣሽ አይደል ውዴ? ትዳር እኮ በጣም ተራ ነገር ነው። ባሬ እኮ መሆን የምፈልገው ወንዶች እኮ ይዤ መኖር ሴት ነኝ። ባሬ እግሬን እየላሱ ማለት ነው የምራመድበትን። እመቤቴ ምስክሬ ናት ነው ማሬ። እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ወንዶች አላችሁ። አንቺ ላም እንደውም ላም 60 ምናምን ሺህ ብር ገብቷል። አንቺ 6 ብር አታወጭምሽ? አይገርምሽም? እመቤቴ አትመሰክርም። ሲቀጥል ደግሞ አንቺ አታገል። ትዳር የተከበረ እግዚአብሔር ዘንድ የተከበረ ጋብቻ መልካም ነው፣ መኝታው ንጹህ ነው የተባለለት። ሲቀጥል አንቺን የሚያገባ የለም። አንቺ የት ነው ያደግሽው? እኔ አንዳንዴ ይገርመኛል። የት ነው ያደግሽው? አዋዋልሽ የት ነው? በእውነት አንደበትሽ ተጠምቋል? ሁሌ ቅድስና የሌለው አነጋገር፣ ሁሌ የማያንጽ አነጋገር፣ ሁሌ ለሰው ልጅ ክብር የሌለው አነጋገር፣ አፍሽ እንደመጣለሽ የምትቀደጂ፣ ምንም ስለምንም ነገር ግድ የማይሰጥሽ ለምን? እዚህ ሚዲያ ላይ እኮ በጣም ብዙ ህጻናት አሉ፣ በጣም ብዙ ታዳጊዎች አሉ፣ ብዙ እናቶች አባቶች አሉ፣ ብዙ የሃይማኖት መሪዎች አሉ። ለምንድን ነው በዚህ ልክ ግድ ያልሰጠሽ? ለምንድን ነው በዚህ ልክ የተዋረድሽው? አላውቅም ለምን እንደሆነ ነው። እውቅና እንደዚህ ከሆነ ይቅር፣ ፍምስና እንደዚህ ከሆነ ይቅር፣ አይፈመስ፣ እውነት አይበላ። እንደዚህ እየወረዱ እንደዚህ እየተጨማለቁ እንዲህ እየዘቀጡ ከሆነ እንዳንቺ ይቅር፣ በእውነት ይቅር። እኛ ኑሮ ያቆሰለን፣ የዚህ ዓለም ኑሮ ያደከመን፣ ብዙ ነገር የከበደብን የተጎሳቆል ማህበረሰቦች ነን። በቃ ተይን። እየመጣሽ አፍሽ እንደፈቀደው አትበጥረቂ። ተይን፣ በቃ እንኑርበት። ተይን። አንቺን ላለማየት ሶሻል ሚዲያ እንግባ። አንቺን ላለመስማት ምንም አይነት ፕላትፎርሞች አንጠቀም። ምን አትይን? በቃ ተይን። በቃ መስማት አንፈልግም። ተይን።